እኔ እኮ እሱን ማማት ፈልጌ አይደለም። አላህ ይቅር ይበለው። ከሊመቱ ሐቅን ዩራዱ ቢሃ ባጢል የቂያም ቀን ለዓመታት የሰበሰብናቸውን መልካም ስራዎች ከንቱ ሊያስቀሩብን ከሚችሉ ነገሮች አንዱ የምላስ ጣጣ ነው። ምላስን መቆጣጠር ቀላል የሚመስል ነገር ግን ብስለትን የሚጠይቅ ከባድ ተግባር ነው። በቁጣ የምናወጣቸው መጥፎ ቃላት፣ የሰው ክብር የነካንባቸው፣ ሰው ከሰው ያጣላንባቸው ንግግሮች፣ ውሸቱ፣ ስንቱ ጥፋታችን ምክንያቱ የምላስ ስርዓት አለመያዝ ነው። መልእክተኛው አለይሂ ሰላቱ ወሰላም ታላቁ ሰሃቢይ ሙዓዝ ኢብኑ ጀበል ጀነት የሚያስገባና ከእሳት የሚያረቅን ሥራ እንዲነግሩት ሲጠይቃቸው ወሳኝ የሆኑ ነገሮችን ከዘረዘሩለት በኋላ ያስጠነቀቁትም ከዚሁ የምላስ ፈተና ነው። ሙዓዝም ምክሮቹን ካስታወሰ በኋላ ይህን ሲነግረን ቀጥለውም ይህን ሁሉ የሚቆጣጠረውን ነገር ልንገርህን አሉ። እኔም እንዴት የአላህ ነብይ ሆይ አልኳቸው። ምላሳቸውን ያዙና በራስህ ላይ ይህችን ቆጥባት አሉ። እኔም የአላህ ነብይ ሆይ እኛ በምንናገረው እንያዛለንን አልኳቸው። እርሳቸውም እናትህ ትጣህና ሙዓዝ ሆይ ምላሳቸው ያጨደችው ካልሆነ በቀር ሰዎችን በፊታቸው ወይም በአፍጢማቸው እሳት ውስጥ የሚደፋቸው ሌላ ነገር አለ እንዲህ አሉኝ። እናትህ ትጣ የሚለው ንግግር አረቦች ዘንድ ስርዓት ለማስያዝ የነገሩን ክብደት ለመንገር የተዘናጋን ለማንቃትና መገረምን ለመግለጽ የሚጠቀሙበት ስለሆነ ነው። በዚህም ከመልእክተኛው አለይሂ ሰላቱ ወሰላም አጠቃቀም አንጻር የምላስ ጣጣ ምን ያህል አሳሳቢ እንደሆነ እንረዳበታለን። በምላሳችን ከምንሰራቸው ጥፋቶች ከዋነኞቹ ጎራ የሚመደበው ደግሞ ሐሜት ነው። መልእክተኛው አለይሂ ሰላቱ ወሰላም ሐሜት ወንድምህን በሚጠላው ነገር ማውሳትህ ነው አሉ። በወንድሜ ላይ የምለው ነገር ካለበትስ ሲባሉ የምትለው ነገር ካለበት በእርግጥም አማሃው ከሌለበት ደግሞ በእርግጥም ቀጠፍክበት አሉ። ሐሜት የምቀኞች ሰዎችን የሚያሳንሱ የሚያላግጡ ራሳቸውን ልዩ የሚያደርጉ ሰዎች መገለጫ ነው። አላህ ካዘነላቸው በቀር አብዛኞቻችን ደግሞ በዚህ ጥፋት ዘልቀን ገብተናል። በየጊዜው ኡስታዞቻችን ስለ አስከፊነቱ እየነገሩ ያስታውሱናል። በጣም ከመልመዳችን የተነሳ ማስጠንቀቂያዎች አይረብሹንም። ምናልባት ምክሮችን እየሰማንም መካሪውን ምናማን ብዙዎች ነን። አላህ ይጠብቀን። አላህ ይህን ጥፋት ያመሳሰለበትን መንገድ እንመልከት። ከፊላችሁ ከፊሉን አይማው፣ አንደኛችሁ የወንድሙን ስጋ የሞተ ሆኖ ሊበላ ይወዳልን? መብላቱን ጠላችሁት፣ ሐሜቱንም ጥሉት። አስቡት ማየቱ ወይም ስለ ሞተ ሰው ሁኔታ ሲነገረን ራሱ እንዴት ጭንቅ እንደሚል። ጭራሽ ጌታችን ሐሜት ከዛም ብሶ ስጋውን እንደ መብላት ነው ካለን ምን ያህል የከፋ ወንጀል እንደሆነ። ይህ ካሉት አንጻር በጣም ትንሹ ነው። ትንሽ ሻል ብለው ራሳቸውን ከሐሜት እያራቁ ያሉ ሰዎች ከሚቸገሩበት ነገር አንዱ በሐሜት የተለከፍን ሰዎችን ማስቆም አለመቻላቸው ነው። ምክንያቱ ደግሞ የምናማበት መንገድ በራስ መተማመን የተሞላበትና በአንዳንድ ማጣፈጫዎች የተሞላ መሆኑ ነው። አጀማመራችን እያዘንን እየመረቅን ወይም ደግሞ ዱዓ እያደረግን ነው የሚመስለውና ከነዚህ ውስጥ ጥቂቱን እንመልከት። አላህ ይቅር ይበለውና እሱ እኮ እንላለን። አንዴ ለአላህ ይቅር እንዲለው ከሰጠነው በኋላ ሰዎች ምን እንዲያደርጉት ነው የምናነሳው? ጥሩ ልጅ ነበር እኮ ብለን ስንጀምር እሱን ማረጋገጣችን መልካም ነበር። ታዲያ ግን ምንም ለማይፈጥሩ ሌሎች ሰዎች መንገራችን ወደ ነበረበት ይመልሰዋል። ሐሜት አይሆንብኝና እንላለን። ሆነ እኮ ሐሜት አይሆንብኝና ብለን ስለሱ ማውራት ስንጀምር ሐሜት ሆኗል። ራሳችንን አንሸውድ። እነዚህ አጀማመሮቻችን ናቸው። ሰሚውም አካል በዚህ ተታሎ በተከፈተለት ጥፋት ይገባል። በዘመናችን እየከፋ የመጣው የሐሜት አይነት ደግሞ ሼኾችን ወይም ሚዲያ ላይ የሚወጡ ሌሎች ሰዎችን የምናማበት መንገድ ነው። ተው ስንባል ደግሞ የምናቀርባት ምክንያት ከሰዎች ለማስጠንቀቅ እኮ ተፈቅዷል የሚል ነው። ልክ ነው። ጥፋቱ ሌሎች ላይ ተጽዕኖ ካለው ማስጠንቀቁ የግድ ይላል። ግን ጥፋቱን በግልጽ ከሚያውቁ ቅርብ ሰዎች ጋር የግል ሕይወቱን ሳይቀር በማንሳት ጊዜ ሰጥቶ ሐሜት ውስጥ መግባት ለማስጠንቀቅ የምንለው አካሄድ ውስጥ አይገባም። ይህን አካሄድ የከፋ የሚያደርገው ጽድቅናም የሚታሰብበት መሆኑ ነው። በጥያቄ የማልፈው ብዙዎቻችን የተፈተንበት ጉዳይ ደግሞ ሐሜተኛን ማማት የሚለው ነው። እገሌ እኮ ሼኾችን እንዲህ ይላል፣ እሱ እኮ ሐሜተኛ ነው፣ ምላሱ አያርፍም የሚሉ ሐሜተኛን የምናማባቸው አካሄዶችስ ልክ ናቸው? መልሱን ለእናንተ። ጥቂቶች የሐሜት ነገር ከብዷቸው ተው ሲሉን ደግሞ ሌላ ማምለጫ ካርድ እንመዛለን። እሱም ባለበት እኮ የምናገረው ነው። ይህን ማለታችን ለሌላ ሰው መንገራችን ምንም ጥቅም እንደሌለ የሚያሳይ ነው። እንዳልነው ሲመጣ ብንነግረው እያማሁት እኮ አይደለም እውነታውን የነገርኩሽ እንላለን። ሐዲሱን ረሳ ነው መሰል። ሐሜት እኮ ማለት ሰውን በሌለበት በሚጠላው ማንሳት ነው። የሌለበትን ውሸታችንን ከቀባጠርንማ ቀጠፍክበት ብለውናል መልእክተኛው አለይሂ ሰላቱ ወሰላም።
አንተ ሰው ያማህል ነበር ደግሞ እንላለን። አዎ ልክ አይደለም፣ ይስተካከላል። ያን ሲያደርግ ያዩትን ማስታወስ ነው። ሰው ተሳስቷል ተብሎ እሱ የሰራውን ሁሉ መዳፈርም ከባድ ነው። ከራሳችን ጋር በመተማመን ካስተነተንን ፈተና ውስጥ ያለነው። ከዛም ፈተና እንዲያወጣን አላህን ልንለምን እኛም መንገዶችን ልንዘጋ ይገባል። በእርግጥ የሰው ስም ማንሳት የሚፈቀድባቸው ቦታዎችን ዑለማዎች ያስቀምጣሉ። አንደኛ ምክር ለመስጠት፣ የጋብቻ ጥያቄ መጣላት ሴት ስለ ጠያቂዎቹ ማንነት ማወቅ ከፈለገች መንገር ይቻላል። ሁለተኛ በደል ከደረሰበት አንድ ሰው ከበዳዩ ፍትህ ሊያሰጡት ለሚችሉ ሌሎች አካላት እንደ መሪና ዳኛ ላሉ አካላት መናገር ይችላል። ሶስተኛ ሰውን ለማሳወቅ በስሙ የማይታወቅን ሰው በሚለይበት ነገር ማሳወቅ ይቻላል። ነገር ግን ለማሳነስና ለማላገጥ ከሆነ ክልክል ነው። አራተኛ ፈታዋ ለመጠየቅ አንድ ሰው ለፈታዋ ብቁ ለሆነ ሰው እገሌ ወላጆቼ ወይም ወንድሜ እንዲህ በማድረግ በድለውኛል፣ ይህ ለነርሱ ተፈቅዶላቸዋልን? ከበደላቸው እንዴት ልገላገል? አይነት ጥያቄዎችን መጠየቅ ይችላል። አምስተኛ ማስጠንቀቅ፣ የሚሰርቅ ሰዎችን የሚያስቸግርን ሰው ከጥፋቱ ሰዎች እንዲጠነቀቁ መንገር ይቻላል። ስድስተኛ ከላይኛው ጋር ተያይዞ ጥፋት ላይ ያለን ሰው ማስቆም የሚችሉ አቅም ላላቸው ሰዎች እንዲያስቆሙት ማሳወቅም ይቻላል። አብዛኞቻችን ላይ ያለው የሰውን ስም የማንሳት በሽታ ግን ከነዚህ ሁሉ የጠራ ነው። ከዚህ በተጨማሪ ሐሜትና መሰል ሰውን ከመበደል ጋር የተያያዙ ወንጀሎች ከሌሎች ወንጀሎች የተውበት መስፈርት አንድ ተጨማሪ ነገርን ይይዛሉ። እሱም ተበዳይን ይቅር ማስባል ሲሆን ልዩነትን ያሰፋል ብሎ ከተሰጋ ማለትም አመቺሃለሁ ካልኩት የባሰ ጥል ውስጥ ነው የምንገባው ካልን ዑለሞች የተለያዩ መፍትሄዎችን ያስቀምጣሉ። አንደኛ ለበደልነው ሰው ዱዓ ማድረግ፣ ሁለተኛ በአማነው ቦታ ላይ በመልካም ስሙን ማንሳትና ሶስተኛ በሱ ስም ሰደቃ ማድረግ የሚሉት ተጠቃሽ ናቸው። በዚህ የመልእክተኛው አለይሂ ሰላቱ ወሰላም ንግግር እንዝጋ። በሁለት ከንፈሮቹ መካከል ያለውን ምላሱንና በሁለት እግሮቹ መካከል ያለውን ለመጠበቅ ቃል የገባልኝ ሰው እኔ እሱ ጀነት እንደሚገባ ኃላፊ ሆነዋለሁ ይላሉ። መልካም ንግግር ጥፋት ተፈልጎባት ከሊመቱ ሐቅን ዩራዱ ቢሃ ባጢል ይቀጥላል።